ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ቅድስት ሆይ ከድንግል ያለ ወንድ ዘር በሥጋ ተወለደና አዳንን። ከይሴ ዲያብሎስ ያሳታት ሔዋንን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ውድድና ነጻ አደረጋት። ቅድስት ሆይ ለምኝልን። ቅድስት ሆይ ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩም ለአባቱ አንድ መሆኑ ክብሩን አየ፣ ይቅርም ይለን ዘንድ ወደደን። ቅድስት ሆይ ለምኝልን። ቅድስት ነቢዩ ዳንኤል ነው። ነቢዩ ኢሳያስ በመንፈስ ቅዱስ የአማኑኤል ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመህ ደስ ይበል፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቶናልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛ የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንዱ ወልድ በሥራው ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። ነቢያት ሀገራቸው ቤተልሔም ሆይ ደስ ይበልህ፣ ደስ ይበልህ። ሁለተኛዋ አዳም ክርስቶስ ባንቺ ዘንድ ተወልዷልና የቀድሞውንም ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክ፣ ወደ መሬትም ትመለሳለህ ብሎ የፈረደበትን የሞት ፍርድ ያጠፋልን ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። ቅድስት ሆይ የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም እርሱ በሚፈቅደው እያሉ አሰምተው ንጉሥ ክርስቶስን ከመላእክት ጋር ያመሰግኑታል። የቀድሞውን እርግማን ያጥፍቶልናልና የጠላትን ምክሩን አፈረሰብታል። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀድድላቸው። በዳዊት ሀገር ተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነጻ አደረጋቸው። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን ስለ ሰው ፍቅር ወደ ዓለም የመጣው ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድነዋልና ሔዋንም ከሞት ጻረኝነት ነጻ አድርጋታልና የምንወለድበትን መንፈስ ረቂቁን ልደት ሰጠን። ከመላእክትም ጋር አመሰገን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን።